ዛሬ እብድ ያሉ የአክሽን ትዕይንቶችና ልብ የሚነኩ ገጸ ባህሪያት ያላቸውን ምርጥ 10 የቱርክ ማፊያ ድራማዎች መርጠናል። እነዚህን ድራማዎች ሱስ የሚያስይዙ ናቸው። 10ኛ ኦች ኩሩሽ። በምሽት ክበብ ውስጥ የሚሰራው ካርታሃል በአጋጣሚ ከአደገኛ ማፊያ ጋር ይተባበራል። ወደ ቤቱ ለመመለስ ሲገደድ ከልጆቹ ጋር ለመገናኘትና ከማፊያዎቹ ቁጥጥር ለመላቀቅ ይጥላል። መንገዱ ከናዛን ጋር ይገናኛል። እጮኛው ከእስር ቤት እንድትፈታ እየጠበቀች ነው። ከሁለት ተቃራኒ ዓለማት በመጡ ሰዎች መካከል ፍቅር ሲያብብ ዕጣ ፈንታ ይለወጣል። በአደጋ በክህደትና በጨለማ ሚስጥሮች የተከበቡት ካርታሃልና ናዛን ጠንካራ ለመሆን ይዋጋሉ። በዚህ የጨለማ ውርስ ውስጥ ፍቅር ብቸኛ ብርሃናቸው ይሆናል። 9ኛ ገዳር። ኢዶን ልቡን ከሰበረች በኋላ ዳጎን ልዩ የጦር ሰራዊት ክፍል በመቀላቀል ለ2 ዓመታት በምስራቃዊ ተራራማዎች ላይ ይዋጋል። ወደ ቤቱ ሲመጣ ቤተሰቡ ተበታትኖ ያገኛል። አሮጌ ጎዳናዎችን በኃይለኛ ማፊያ ይመራሉ። ኢዶን ጠፍታለች እና ጓደኞቿ በወንጀል ጠፍተዋል። በእህቱ ላይ አደጋ ሲቃረብ ዳጎን መምረጥ አለበት። ተኳሽ ይሆናል፣ ግን ጥብቅ ደንቦችን በመከተል ከዚያም ኢዶን ስትመለስ የድሮ ፍቅረኛ እንደገና ይነሳሳል። ዳጎን ቤተሰቡን ለማዳንና ተስፋ ለማግኘት ጥይቶችን፣ ውርደትን እና የራሱን ፍራቻዎችን ይዋጋል። 8ኛ ኢስረፍ ሩያ። ገና ልጅ እያለ አሽረፍ ሩያ ብሎ በጠራት ልጅ ፍቅር ወደቀ። እሷን በማሳደድ ለዓመታት ሲጥር ቆይቷል። በዚህም የማፊያ አለቃ ሆኖ ወደ ስልጣን ወጣ። አሁን አንድ ትልቅ ሆቴል ባለቤት ነው። በአንድ ምሽት ኒሳን የተባለች ደግ ሙዚቀኛ በሆቴሉ ውስጥ በሰርግ ላይ ትጫወታለች። እሷ የሚፈልጋት ሩያ መሆኗን ሳያውቅ አሽረፍ ወደ እሷ ይማረካል። እሷ ደግሞ ማፊያውን ለማፍረስ ሁሉንም ነገር አደጋ ላይ የምትጥል የፖሊስ ሰላይ ነች። በፍቅርና በክህደት መካከል ተይዞ አሽረፍ ግዛቱን መጠበቅ፣ ተቀናቃኝ ቡድኖችን መጋፈጥና ጥፋቱን መጋፈጥ አለበት። ሙዚቃ፣ ብጥብጥ፣ ሚስጥሮች ለልቡ ለስልጣኑ ይዋጋል። ፍቅር ሁሉንም ነገር ማሸነፍ ይችል እንደሆነ ለማየትም ይሞክራል። 7ኛ ውዱቱ ሱዝ ሴቭዳ። ሀሊል ኢብራሂም ከ20 ዓመታት በኋላ ወደ መንደሩ ይመለሳል። በልጅነት አባቱ በማፊያ መሪ ራይዚቪን ሌቶ ሲገደል ሸሽቷል። አሁን ደግሞ የመጀመሪያ ፍቅሩን ያስሚንን ሊያገባ ተመልሷል። ነገር ግን አሳዛኝ ነገር ተከሰተ። ያስሚን በራይዚቪን ልጅ ተገደለች። ሀሊል የሌቶ ቤተሰብን የወንጀል ግዛት በማፍረስ የበቀል ተልዕኮ ይጀምራል። በዚህ መንገድ ላይ የራይዚቪን ልጅ የሆነችው ዘይነብን ያገኛታል። እሷ ስለ ቤተሰቧ ወንጀሎች እውነቱን አውቃ በድብቅ ሀሊልን ትረዳለች። የድሮ ፍቅሯ ወደ ጥልቅ ፍቅር ይለወጣል። አሁን ሀሊልና ዘይነብ አብረው ቆመዋል። ደምን፣ ክህደትን እና ኃይለኛ ማፊያን ይዋጋሉ። ፍቅራቸው ሁሉንም ነገር የሚያቃጥል እሳት ይሆናል። 6ኛ ደሃ። በዘመድ ያደገው ዴቨን ድንቅ የሂሳብ ሊቅ ነው። ዴቨን ዓለም አቀፍ የሂሳብ ውድድር አሸንፎ $1 ሚሊዮን ሽልማትና በሃርቫርድ የመማር ዕድል ያገኛል። ከፍቅረኛው ኤስሜ ጋር ለመልቀቅ ሲዘጋጅ አሳዛኝ ነገር ተከሰተ። ታናሽ ወንድሙ ይሞታል እና እውነቱ ወደ እስክንድር ይጠቁማል። አሁን ዴቨን መወሰን አለበት። ህልሙን ያሳድዳል ወይስ ፍትህን ይፈልጋል? በፍቅር በኪሳራና በበቀል መካከል በህይወቱ ውስጥ እጅግ አስቸጋሪ የሆነውን እኩልታ ይገጥማል። በቁጥሮች ብቻ ሊፈታ የማይችልን። 5ኛ ቢር ዘመላር ኢስታንቡል። አሊ በኢስታንቡል ዩኒቨርሲቲ ማስተማርን ያልማል። ነገር ግን አባቱን የገደለው ቡድን ተመልሶ ቤተሰቡን ሲያስፈራራ የተጨቆኑትን የሚበቀል ዘመናዊ ኮሮግሉ መሆን አለበት። ሴሁር ብሩህ የሬዲዮ አስተናጋጅና መርህ ያለው የፖሊስ መኮንን ልጅ ነች። በካምፓስ ክርክር ወቅት አሊን አግኝታ በጀግንነቱ ትማረካለች። አሊ በድምፁ እና በድፍረት እቅዶችን በድብቅ ከማፊያዎች ጋር ጦርነት ሲከፍት፣ ሴሁር የሬዲዮ ዝግጅቷን ተጠቅማ ሙስናን ታጋልጣለች። አብረው ለፍትህ ይዋጋሉ እና አዲስ የቤተሰብ ትስስር ይፈጥራሉ። በጥይትና በጨለማ ሚስጥሮች መካከል ፍቅር በአሊና በሴሁር መካከል ይበቅላል። ህብረታቸው ኃይለኛ የወንጀል ግዛትን ሊያፈርስ የሚችል የተስፋ ብልጭታ ይሆናል። 4ኛ አዲም ፋራህ። ፋራህ በኢስታንቡል የምትኖር ኢራናዊት ሴት ህገወጥ ስደተኛ ነች። ታናሽ ልጇ ካራምሻህ በሽታ አለበት እና ልዩ እንክብካቤ ያስፈልገዋል። ፋራህ በህክምና የሰለጠነች ብትሆንም ለህክምናው ገንዘብ ለመቆጠብ እና
በፈረንሳይ አዲስ ሥራ ለመጀመር በማለም በድብቅ የጽዳት ሥራ ትሰራለች። ነገር ግን ሥራ ላይ ያለች አሰቃቂ ማፊያ ግድያ ስትመሰክር ሕይወቷ ይለወጣል። እሷን እንድትገደል የታዘዘው ጧሂርን ታገኛለች። ማፊያው እሷን ሲያድን እና ፖሊስ ሲጠጋ ፋራህና ጧሂር ያልተጠበቀ ትስስር ይፈጥራሉ። በአደጋ በሚስጥር እና በሚያድግ ስሜት መካከል ፍቅር በጨለማው ቦታ ይጀምራል። ሶስተኛ አይል አላን የኢስታንቡልን በጣም የሚፈራውን የወንጀል ቤተሰብ ይመራል። ነገር ግን ቤተሰብ ውስጥ እናቱ ጁሊያ ሁሉንም ነገር ትቆጣጠራለች። በተለይ ማንም ሰው መውጣት የማይፈቀድበትን የእራት ጠረጴዛ። አላን አሳዛኝ ያለፈ ታሪክ ካላት ደፋር የስነ ልቦና ባለሙያ ዴቪን ጋር ሲወድ ሁሉም ነገር ይለወጣል። ከእርሷ ጋር ለመሆን ባህሉን ይሰብራል። ፍቅራቸው እያደገ ሲሄድ ዴቪን ከሶይላን ቤተሰብ ኃይል በስተጀርባ ያሉትን የተሰበሩ ነፍሳትን መረዳት ትጀምራለች። የአላንን ቁስሎች ለመፈወስ ትሞክራለች። ግን ፍቅር በአመፅ የተቀረጸን ሰው ማስተካከል ይችላል። ታማኝነት ዋነኛው በሆነበትና ፍቅር እንደ ድክመት በሚታይበት ዓለም ውስጥ አላን እና ዴቫን ቤተሰብ ከመለያየታቸው በፊት እርስ በርሳቸው ለመያዝ ይዋጋሉ። ሁለተኛ ሩዝጋርሊ ቴፔ አባቱ ባልሰራው ወንጀል ታስሮ የሃሊል ሕይወት ይፈርሳል። ወላጆቹና የልጅነት ቤቱን ካጣ በኋላ ሃሊል በሀብታሙ የሎሌን ቤተሰብ ላይ የበቀል ቃል ገባ። ከዓመታት በኋላ የሰረቁትን ሁሉ ቤት፣ ስምና ኩራት ለመመለስ ተመለሰ። ነገር ግን ልቡ የዚያው ቤተሰብ ጠንካራና ቆንጆ ሴት ልጅ ከሆነችው ዘይነብ ጋር ሲዋደድ በቀሉን ይተዋል። ዘይነብ አባቷ ከሞተ በኋላ የቤተሰቧን ንግድ የምትመራው ቆንጆ ሴት ብቻ አይደለችም፣ ተዋጊ ነች። ሃሊል መኖሪያ ቤታቸውን ሲወስድ ዘይነብ ለቤተሰቧ ትታገላለች። ጥላቻ ወደ ፍቅር ይለወጣል እና በቀል ዕጣ ፈንታቸው ሲቆጣጠር ፍቅራቸው ይተርፋል ወይስ አይተርፍም ብለው መወሰን አለባቸው። አንደኛ ኡዛክ ሼሄር አሊ አልቦራ የሟች ባለቤቷን የመጨረሻ ምኞት ለመፈጸም ከካናዳ ወደ ማርዲን ትጓዛለች። በአገሩ እንዲቀበር ስትል ከታናሽ ልጅዋ ጋር በመሆን ጸጥ ያለ የስንብት ስነ ስርዓት ተስፋ ታደርጋለች። ነገር ግን በአልቦራ ቤተሰብ ውስጥ ምንም ነገር ቀላል አይደለም። የቤተሰቡ ኃይለኛ መሪ ጂሃንሃን አልቦራ አሊያ ከልጇ ጋር እንድትሄድ አይፈልግም። ያለፈው ሚስጥሮች ሲገለጡ አሊያ አደገኛ በሆነ የቤተሰብ ኃይል የመሬት ግጭትና ስሜታዊ ውጊያዎች ወጥመድ ውስጥ ትገባለች። በውጥረትና በክህደት መካከል አሊያ የማታውቀውን ጥንካሬ ታገኛለች እና ቤቷ ብላ ልትጠራው በማትጠብቀው ቦታ ያልተጠበቀ ፍቅር የማግኘት እድል ትመለከታለች። ስለተመለከቱ እናመሰግናለን። ለበለጠ አስደሳች ድራማዎች እንዲደርሱ ላይክ እና ሰብስክራይብ ማድረግዎን አይርሱ።